ይሄ የዋን አወር ቻርት ነው። አሁን ከሌሊቱ 6 ሰዓት ነው። የቀኑን ውሎ እናየዋለን። ዴሊ ቻርት ላይ የነበረ የሰኞ ካንድል ነው። ፕራይስን አግሬሲቭሊ ወደ ላይ ሄዶ አሁን ላይ ክሎዝ አድርጓል። እስቲ ውሎውን ቀኑን ቃኘት እናድርገው። እዚህ ጋር እንደምታየው ፕራይስ እየወረደ ነው ያለው። ዝቅተኛ ፕራይስ እየሰራልን እየመጣ ያለው ፕራይስ ነው የምንመለከተው ጎልድ ቻርት ላይ። በስተመጨረሻ እዚህ ጋር ሲደርስ ግን እዚች ጋር ሀይ ነበረችን፣ መልሶ ሌላ ሀይ ሰርቶ አግሬሲቭሊ ወርዶ እዚህ ሪጀክሽን ሌቭል ላይ መውረድ አልቻለም። አሁን እንግዲህ በሚታየው መልኩ እችኛዋን ሎ ስዊፕ አድርጎ ላይ ዘጋ የአርብ ዕለት ካንድል ነበረን። ሰኞ እቺን ካንድል ከሰራ በኋላ ማክሰኞ አግሬሲቭሊ ወደ ላይ ሄዷል። ስትራክቸሩን ወረድ ብለን 4 አወር ላይ ነው። ወደ 4 አወር ስንወርድ ፕራይስ የዛሬው ሎዋችን ይሄ ነው። ማን ነው የትላንት ሎዋችን ይሄ ነው። ሀያችን እዚህ ጋር ነው። ኦፕን ሲያደርግ ፕራይስ አግሬሲቭሊ ብሬክ አድርጎ ፌር ቫልዩ ጋፕ ክሬትስ አድርጎልን ነው እንግዲህ የሄደው ወደ አፕ ትሬንድ። የፕራይስ እንግዲህ ሲናሪዮ ይህን ይመስላል። አሁን ያለው አካሄዱ 4 አወር ላይ 1 አወር ስንሄድ ደግሞ አንቲል ፕራይስ ጋፖች 1 አወር እዚህ ጋር ሰጥቶን ነበር። ፕራይስ አልተመለሰም። የኤዥያን ማነው የዴሊውን ሃይ ብሬክ አድርጎ ወደ ላይ የሄደበት ሲናሪዮ ነው የምናየው። እዚህ ጋር ዴሊውን ሃይ ብሬክ አድርጎልን ወደ ላይ ሄደ ማለት ነው። በዚህ ታይም የሰጠን ነገር ምንድን ነው? አግሬሲቭሊ ብሬክ አድርጎ ሲሄድ እዚህ ጋር ያሉ ሌቭሎች አሉ። ከነዚህ በላይም ቦዲያቸውን ብሬክ አድርጎታል ማለት ነው። ምንድነው ግን ዋናው ነገር እዚህ ጋር ፌር ቫልዩ ጋፕ ጥሎልን ሄደው 1 አወር ላይ ብሬክ ካረገ በኋላ 1 አወር ላይ ፌር ቫልዩ ጋፕ ጥሎልን ዲፕ የሆነ ሪትሬስመንት ፌር ቫልዩ ጋፕ ላይ አድርጎ አጌን ተመልሶ አፕ ትሬንዱን ቀጥሏል ማለት ነው። ፕራይስ 1 አወር ላይ ክሊር የሆነ ስትራክቸር ነው ያለው እንደሚታየው። እንግዲህ እዚህ ጋም ፌር ቫልዩ ጋፕ ሰጥቶን ነበር፣ ግን ፕራይስ አግሬሲቭሊ ወደ ላይ እየሄደ ነው ያለው። ወደዚህ በፍጹም የመመለስ ኢንቴንሽን አልነበረውም ማለት ነው። 1 አወር ላይ እንግዲህ ፕራይስ ስትራክቸሩን ወደ ባይ እየቀየረ እየሄደ ነው ያለው። የዛሬው የትላንት ቀን ሎ ይሄ ነው፣ ሃዩ ይሄ ነው። ፕራይስ አግሬሲቭሊ ስትራክቸሩን ወደ ላይ ከቀየረ በኋላ ፌር ቫልዩ ጋፕ ሰጥቶን አፕ ትሬንዱን ቀጥሏል ማለት ነው። ኦኬ ወደ 30 ሚኒት ወርደን ደግሞ እንወስድ። 30 ሚኒት ላይ ስናይ ኦኬ ኤዥያ ሎ አለን፣ ኤዥያ ሃይ አለን። በዚህ ሲናሪዮ ውስጥ ፕራይስ ኮንሶሊዴት አድርጎ ከዚች ሎ በታች ስዊፕ ኤዥያ ውስጥ እዚህ ጋር ብሬክ በትንሹ ቴስት ራን አይደለ አግሬሲቭሊ ወደ ላይ ኤዥያን ብሬክ አድርጎ ወጣልን። ኤዥያን ብሬክ አድርጎ ሲወጣልን እዚህ ጋር የሰጠን ኦርደር ብሎክ ነበረን። የ30 ሚኒትስ ኦርደር ብሎክ አይደለች ቤሪሽ ካንድል ከዚህ ጀምሮ ያለችው እስከዚህ አይደለ ኤዥያን ሃይ ላይ ያለች ኦርደር ብሎክ ነበረች። ፕራይስ እሷን መቶ ታፕ አርጓት ኢን አግሬሲቭሊ ስትራክቸር አሁንም 30 ሚኒት ብሬክ አድርጎ ቴስት ነገር ተደርጋ እንግዲህ አግሬሲቭሊ እየወጣ ነው ያለው። አሁንም ስትራክቸሩን ቀይሮ ፕራይስ
እሱ ወረድ ብለንም አሁን ወደ 50 ሚኒት ብንወርድ 50 ሚኒት ኦኬ ተሴም የሆነ ነገር ነው ያለው። በዚሁ አጋጣሚ አንድ ነገር ለማየት ያክል እዚህ ሃይ ላይ ማለትም 1 አወር ላይም አለች እቺ ሃይ ኢንቨርጅን ፌር ቫልዩ ጋፕ ሰርቶ ታፕ አድርጎ የወረዳት ነች እቺ አወራረድ ከዚህኛው ሃይ ላይ ከዚህ ሃይ ቺን ሃይ ስዊፕ አድርጎ የዋን አወር ሃይ ነው ፕራይስ እንግዲህ ኢንቴንሽኑ ወደ ሃይ የመስራት ነው። this case እንደዚህ አይነት ሪትሬስመንትም ሊኖሩ ይችላል። ፕራይስ ከዚህ ሎ ተነስቶ አይደል ሄደው አሁን እየተመለሰ የነበረው ከዚህ ነው። ዲስካውንት ሌቭልም አልገባም ፕራይስ ሳይደርስ ነው በዛው የቀጠለው። ነገር ግን የመምጣት አድቫንቴጅም ይኖረው ነበር። 15 ሚኒት ላይ ግን 30 ሚኒት ላይ ሰጥቶናል። 30 ሚኒት እንደውም ምንም የሰጠን ነገር የለውም። 15 ሚኒት ግን አንድ ቆንጆ ነገር ቀን ላይ ስላየሁበት ነው። 15 ሚኒት ኢንቨርዥን ፌር ቫልዩ ጋፕስ አይደለ እቺን የዋን አወር ሃይ ስዊፕ አድርጎ እቺን ካንድል ቢሪሽ ኢንግልፍ የምንላትን ካንድል ከሰጠን በኋላ ኢንግልፍ ሳይሆን ፒንባር ከሰጠን በኋላ እዚች ጋር ምን ሰጠን? ኢንቨርዥን ፌር ቫልዩ ጋፕስ ኢን 15 ሚኒት እቺ ኢንቨርዥን ፌር ቫልዩ ጋፕ ትሆናለች። ፕራይስ እሷን ታፕ አድርጎ ወደ ታች መውረድ ችሏል ማለት ነው። በዚህ መልኩ ወደ ታች ወርዷል። እዚህ ጋር ደግሞ ያለችው የ30 ሚኒት ኦርደር ብሎክስ 50 ሚኒት ላይም አለች ማለት ነው። ሉክ አት ዲስ ኦርደር ብሎክስ ፕራይስ እሱን አግሬሲቭሊ ተች አድርጎት ነው ወደ ላይ መውጣት ይቻላል። ወደ 1 ሚኒት ወርደን እስቲ ደግሞ ስትራክቸሮቹን በደንብ ዲፕ ለማየት እንሞክር። ይሄኛው የ1 አወር ሃይ ፕራይስ ስዊፕ ሲያደርግ ከዛ አግሬሲቭሊ እዚህ ጋር መጥቶ እቺን ብሬክ አድርጎልናል አይደለ? እቺን አግሬሲቭሊ ስትራክቸር እቺ ሎ ነች አይደለ? ኤግዛክትሊ ሎ ነው። ሎ እዚህ ጋር አለ። አግሬሲቭሊ ነው ብሬክ የተደረገው። ነገር ግን ምንም አይነት ፌር ቫልዩ ጋፕ አልሰጠንም ነበር። ነገር ግን ይሄን ያሰመርኩበት የ15 ሚኒት ኢንቨርዥን ፌር ቫልዩ ጋፕ ነው። ፕራይስ ዲስ ኢንቨርዥን ፌር ቫልዩ ጋፕስ ላይ በተወሰነ ከመጣ በኋላ ወርዷል በሚታየው መልኩ አግሬሲቭሊ። እዚህ ሌብል ላይ ከመጣ በኋላ ደግሞ ምንድን ነው ያደረገው የሚለውን ይህ የ1 አወር ምንድነው ፌር ቫልዩ ጋፕስ ከታች ያለው ደግሞ ያሰመርኩበት 15 ሚኒት ኦርደር ብሎክስ ፕራይስ የ1 አወር ፌር ቫልዩ ጋፑን ይሄ ሙሉ ለሙሉ እስከዚህ ያለችው 1 አወር ፌር ቫልዩ ጋፕስ ነች። እስከዚህ እቺ ግማሿ ነች 15 ሚኒት ኦርደር ብሎክስ። ፕራይስ እዛ ኦርደር ብሎክስ ላይ ከመጣ በኋላ 1 ሚኒት ቻርት ላይ ምንድን ነው ያደረገው? ሎ ሰራለን እዚህ ጋር አይደል? ከዛ ግን እዚህ ጋር ምን ሰራለን? አናዘር ሎ ፕራይስ ይሄንን ሎ ከሰራ በኋላ ሌላ ሎ ሳይሰራ ወደዚህኛው ሃይ መጥቶ ይህን ሃይ አግሬሲቭሊ በጋፕ ቀየረልን ማለት ነው። ይህንን በዚህ መልኩ ከቀየሩ ፕራይስ ወደ አፕ ትሬንድ ሊገባ እንደሆነ ያመላክተናል። ምክንያቱም ቦታውም የሃየር ታይም ፍሬም ኪ ሌብል ስለሆነ
ማለትም ይሄኛው ሌብል የ1 ሃወር IRL ነው፣ ኢንተርናል ሬንጅ ሊኩዊዲቲ። ሶ እንግዲህ በዚህ መልኩ 1 ሚኒት ላይ ፌር ቫልዩ ጋፕስ ክሬት አድርጎ ሰጥቶናል ማለት ነው። ሶ ይሄ ትሬድ እንዴት ይሆናል? ፊቦናቻችንን እንደዚህ ዘርግተን ሶ መግባት የምንችለው ትሬድ ነው ማለት ነው። ሶ አሁን ይሄ ሎንግ ቢገባ እዚች ቦዲዋ ላይ ብሬክ ያደረገበት ወይም ደግሞ ብሬከራችን ላይ ማለት ነው እንገባዋለን። ስቶፕ ሎዝ አባቭ ዲስ ኦልሞስት ወደ 120 ፒፕስ አካባቢ ይሄዳል። ረጅም የሆነ እንትን ያለው እቺን ያልተጠቀምኩበት ሪዝን ምንድን ነው? እቺኛዋ ኢኳል ሃይ ነገር ነች። ሶ እሷ አግሬሲቭሊም ብሬክ አልተደረገችልን። ሶ በፊቦናቻችን መሰረት ቴክ ፕሮፊታችን የሚሆነው እዚህ 2.5 አካባቢ ነው ማለት ነው። ሶ ፕራይስ እንዲህ ስናደርገው አሁን ኮንሶሊዴት እያደረገን ያለው አናዘር IRL ሰጥቶን ወደ ARL የሚሄድበትን ሲናሪዮ እየጠበቅኩ ነው ያለሁት። አትሊስት እያሰመርኩበት ኦርደር ብሎክስ ስለሆነ ልክ በዚህ መሰረት እዚህ ላይም ሪያክት ያደርጋል ብዬ ኤክስፔክት አደርጋለሁ። ነገር ግን ይሄ ትሬድ እዚህ ሃይ ድረስም መሆን የሚችልበት አድቫንቴጅ አለ። ምክንያቱም ይሄኛው ሃይ ምንድን ነው? ERL ነው፣ ኤክስተርናል ሬንጅ ሊኩዊዲቲ። ስለዚህ ትሬዱ እንዴት ነው? እዚህ ጋር IRL አለን፣ ኤክስፔክቲንግ ERL አይደለ? ከIRL ወደ ERL የነበረ ትሬድ ይሆናል ማለት ነው። አራሩ 1 to 2 አካባቢ 1.06 አራር አለው። በጣም አሪፍ ትሬድ ነው። ትሬዱ ደስ ይል ነበረ በእርግጥ እውነት ለመናገር። ብሬክ አደረገልን 1 ሚኒት ላይ ራን አደረገልን ማለት ነው። ይህን ይመስላል። በጣም ጸዴ ትሬድ ነው። ኢንቨርዥን ፌር ቫልዩ ግሩፕም እዚህ ጋር ባለው ሲናሪዮ መሰረት ሪስፔክቴሽን ነበረው ማለት ነው። ሶ 1 ሚኒት ላይ በሚታየው መልኩ እንደውም 50 ሚኒት ላይ በተወሰነ በጣም አሪፍ ነበር። 50 ሚኒትም ደሴም የሆነ ማን ነው 50 ሚኒት ኢንቨርዥን ፌር ቫልዩ ጋፑን ይሄ 1 ሚኒት ላይ ደግሞ ስዊፕ አድርጎ ይሰጠን የ1 ሚኒትም ኢንቨርዥን ፌር ቫልዩ ጋፕ ነበረን። ይህ ማለት የ1 ሃወር ሃይ ላይ የተፈጠረ ነገር ነው። ኦኬ this is inversion fair value gaps in 1 minute chart። ሶ ፕራይስ በተወሰነ ታፕ አድርጎት ነው ድሮፕ ያደረገው።